ወዳጆች ይሁን እንደምን ቆያችሁ? እግዚአብሔር ለዘላለም ይባረክ። እግዚአብሔር በውስጥ ያስቀመጠውን መልእክት ለማካፈል ነው ወደ እናንተ የቀረብኩት። እግዚአብሔር ትልቅ ነው። ዛሬ ደግሞ እግዚአብሔር ለእግዚአብሔር ክብር የሚውል ሕይወት በሚል ይናገረናል። ምዕራፍ 2 ቁጥር 9 እና 10 11 እናነባለን። ስለዚህም እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን 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 አሜን። ለእግዚአብሔር ክብር፣ ለእግዚአብሔር አብ ክብር የሚውል ሕይወት፣ ለእግዚአብሔር አብ ክብር ጉልበት ይንበረከካል። ለእግዚአብሔር አብ ክብር ምላስ ጌትነቱን ይመሰክራል። ለእግዚአብሔር አብ ክብር የሚውል ሕይወት ይመሰክራል። ጉልበት ሁሉ ይንበረከክለታል። የሚሰገድለት ስም እንደሆነ፣ የሚመለክ ስም እንደሆነ፣ ከስሞች ሁሉ በላይ እንደሆነ እግዚአብሔር አረጋግጦለታል። አብ አረጋግጦለታል። ስለዚህ ለኢየሱስ ስንንበረከክ አብ ይከብራል። ኢየሱስን ስናከብር፣ ጌታ ነው ስንል፣ አዳኝ ነው ስንል አብ ይከብራል። የእግዚአብሔር ልጅ ኢየሱስ አብን ሊያከብር ነው ወደዚህ ምድር የመጣው። ስለዚህ እኛ ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስ አምባሳደሮች ነን። ልጁ በእኛ ሊደምቅ ይፈልጋል። ልጁ ሲነገር አብ ይከብራል። ሃሌሉያ! አብን የሚያስከብር ሕይወት ይሆንልናል። አብን የሚያስከብር ዘመን ይሆንልናል። ሃሌሉያ! ምላስ ሁሉ ኢየሱስ ክርስቶስ ጌታ ጌታ ነው ጌታ ነው ሲል ጌትነቱን ሲያውጅ አብ ይከብራል። የኢየሱስ ጌትነት በታወጀበት አብ ነው የሚከብረው። የኢየሱስ አዳኝነት በታወጀበት አብ ነው የሚከብረው። ኢየሱስ በሚከብርበት አብ ነው የሚከብረው። እግዚአብሔር ክብር የሚውል ሕይወት ታዲያ ማን ነው? ለእግዚአብሔር ክብር የሚውል ሕይወት የሚኖር ለሱ ብቻ የሚኖር ለሱ ብቻ ወልድን ታላቅነት እያወጀ የሚኖር ማን ነው? የመጀመሪያው ኢየሱስ በሕይወቱ ጌታ የሆነበት ሰው ነው። ባይዘወይ ምላስ ሁሉ ለእግዚአብሔር ክብር ምን ይበል? ኢየሱስ ክርስቶስ ጌታ ነው ብሎ ይመስክር። ያልመሰከረ ካለ ዛሬ አሁን እየተናገርኩኝ መመስከር ይጀምር። ኢየሱስ ብቻውን ጌታ ነው። የናዝሬቱ ኢየሱስ ክርስቶስ ለዘላለም ዓለም ጌታ ነው። ይኸው መጽሐፉ ነው የሚናገረን። ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይለናል። ስለዚህ በሕይወቱ ኢየሱስ ጌታ የሆነበት የግል አዳኙ አድርጎ ኢየሱስን የተቀበለ የግል አዳኙ አድርጎ ኢየሱስን ያመነ ኢየሱስን በሕይወቱ የሾመ ዳዊት ሲናገር እንደዚህ ያለ ንጉሴን በላይ ላይ ሾሜዋለሁ፣ ሌላ በእኔ ሕይወት ጌታ የለም አለ። የግሌ ነው አለ። በሕይወቴ ሾሜው። ግል አዳኛችሁ የነፍሳችሁ አዳኝ አድርጋችሁ ያልተቀበላችሁ ጌታ እግዚአብሔር ዛሬ ድምፁን እየላክላችሁ ነው። ጌታ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስን ተቀበሉት። የግል አዳኛችሁ አድርጋችሁ በሕይወታችሁ ጌታዬ ነህ ብላችሁ ሹሙት። በዚያ አብ ይከብራል። ነገር ግን ኢየሱስ ክርስቶስ በሕይወታችሁ ጌታ ካልሆነ አብን ማክበር አይቻልም። እግዚአብሔር በሕይወታችን የሚከብረው ለሱ ክብር የሚውል ሕይወት ምንኖረው ኢየሱስ ጌታ ሲሆን ነው። ኢየሱስ በልባችን ሲነግስ ነው። ኢየሱስ የሕይወታችን ጌታ ሲሆን ነው። ሃሌሉያ! ሰዎች አሉ በጌታ ይሁኑ በማር ጌታ ይሁኑ ማያስታውቁ ማለት ነው። በጌታ ይሁኑ በማር ጌታ አይታወቁ። ከሁለት የወጡ ሕይወታቸው ሕይወት ነው ያልኳችሁ። እንግዲህ ለእግዚአብሔር ክብር የሚውል ሕይወት ነው ያልኩት። ሕይወታቸው በጌታ ናቸው ለማለት ትጠራጠራላችሁ። በውሸት አንደኞች፣ በማስመሰል አንደኞች፣ ወንድምን በመግፋት አንደኞች፣ በትዕቢት አንደኞች፣ በዘረኝነት አንደኞች። ስለዚህ እነዚህ ሰዎች በጣም ያጠራጥራሉ። የእውነት ግን አሉ ጀግኖች የሚኖሩለት። አንድ ነገር ልንገራችሁ፣ የምር የምንኖርበት ዘመን አሁን፣ የምር የምንተጋበት ዘመን አሁን፣ የምር የምንቀደስበት ዘመን አሁን፣ የምር ጌትነቱን የምናወራበት ዘመን አሁን።
በጌታ በኢየሱስ ስም እግዚአብሔር ይሄንን ኃይል ይጨምርልናል። አሜን ነው ወይ? ይጨምርልናል። አሉ ጀግኖች የማያመቻምቹ አንድ እውነት ይዘው የሚቀጥሉ የምትኖሩለት እውነት የምትሞቱበት ይሁንላችሁ። መንገድ ላይ የማትቀይሱበት ሊኖረን ይገባል። የምንኖርለት ብቻ አይደለም የምንሞትበት እውነት የምንቀበልበት የምንባረክበት ብቻ አይደለም። ጌታ ነው አዎ አግኝቻለሁ፣ ህይወት አግኝቻለሁ፣ ሰላም አግኝቻለሁ ብቻ ብለን የምናልፍበት አይደለም የምንሞትለት እውነት። ሃሌሉያ ራሃዶ ሳፓራዳ ጋባሽኒ ቢጋዶ ራባጂላ በራሴ የምንሞትለት እውነት የምትሞትለት እውነት። ሰዎች እግዚአብሔር አያስፈልገኝም፣ ገንዘብ አለኝ፣ ዕውቀት አለኝ፣ ስለዚህ እግዚአብሔር አያስፈልገኝም እያሉ ባሉበት በዚህ ዘመን አንድ እውነት እናገራቸዋለሁ። የምትኖሩለት ብቻ አይደለም የምትሞቱበት እውነት ይዛችሁ ሞቱ። ሃሌሉያ። የማግኘትም የማጣትም ባሪያ አትሁኑ። የማግኘትም የማጣትም ባሪያ በኢየሱስ ስም አንሆንም። የከፍታም የዝቅታ ባሪያ አንሆንም። እውነት ብቻ የሚገዛቸው እየተሰደዱ እንኳን ጌታ ነው የሚሉ እውነት ያልቀለለባቸው፣ ኢየሱስ ያልቀለለባቸው፣ ጌትነቱ ያልቀለለባቸው። ዛሬ አንዳንዶችን አነሳሳቸዋለሁ። ውጡ፣ በእናንተ እግዚአብሔር ትልቅ ስራ አለው። የዚህ ዓለም ድምፅ ኮንትሮል ያደረጋችሁ በኢየሱስ ስም ውጡ። እግዚአብሔር በእናንተ ላይ ከብር ይፈልጋል። ባሪያ አትሁኑ። ዛሬ ቀንበሩ ሰብረሽ ውጭ። ዛሬ ሰብረን እንወጣለን። የሰዎችን ንግግር ሰብረን፣ የሰዎችን ገደብ ሊሚቴሽን ሰብረን እንወጣለን። የኃጢአትን እርግማን ሰብረን እንወጣለን። በህይወታችን የሾምነውን እናውቃለን። በህይወታችን ጌታ ነው ብለን የሾምነውን እናውቃለን። ስለዚህ ከሆነ ከገደበን ግድብ ውስጥ እንወጣለን። ሃሌሉያ። ትወጣላችሁ። በጽድቅ የምትኖሩ እዚህ ግቡ ግን ማትባሉ ሰዎች ችላ ያሏችሁ እንደ ተራ ነገር የተቆጠራችሁ እግዚአብሔር እያወራኝ በጓዳ ያላችሁ ስትገለጡ ራሳችሁን ለመግለጥ ማትፈልጉ ስትገለጡ ኢየሱስን ልትገልጡ የምትፈልጉ ዛሬ እግዚአብሔር እንደዚህ ይላችኋል፣ የእናንተ ጊዜ ነው። ውጡ። በውዷ ላይ ተደግፋ ከምድረ በዳ የምትመጣ እቺ ማናት እንደተባለላት ስሟ ሳይጠቀስ ማናት ስታደነጋግር ታውቃላችሁ? እሷ መታወቂያዋ ኢየሱስ ነው፣ ውዷ ነው። በዚች ምድር ካስቀመጥከኝ የኔ ዕድሜ የኔ ዘመን ያንተ ነው ያላችሁ ለሱ የምር የሰጣችሁ ከብዙ ነገር ግን ኋላ አይቀራችሁ። ሃሌሉያ። ብዙዎች የቀደሟችሁ የመሰላችሁ እግዚአብሔር እንደዚህ ይላችኋል፣ ጌትነቴን ይዛችሁ ትወጣላችሁ፣ አምላክነቴን ይዛችሁ ትወጣላችሁ፣ ስሜን ታስከብራላችሁ ይላችኋል የጌታ መንፈስ። መጀመሪያው መጨረሻው ውዷ ነው። ጌታዋን ታውቃለች፣ መደገፊያዋን ታውቃለች። ዛሬ ምድረ በዳ የሸፈናችሁ ብዙ ግርግር የሸፈናችሁ ሃሌሉያ ሪባኖሶ ይወጣሉ ይለኛል የጌታ መንፈስ። ይወጣሉ ኃያላን፣ ይወጣሉ ጀግኖች፣ የማያመቻምቹ ለጽድቅ የሚኖሩ የልቤ ልጆች ይወጣሉ። ያልተገለጡ አሉኝ ይለኛል የጌታ መንፈስ። ሃሌሉያ። ለቁርጥ ቀን የተቀመጣችሁ ጌትነቱ ያልቀለለባችሁ ኢየሱስ ያልቀለለባችሁ ትወጣላችሁ። ይኸው ጌታ ቃል ሰጥቶኛል። ስለዚህ ወዳጆቼ ሆይ በሁለተኛ ደረጃ ማን ይኖራል? ጌትነቱን የሚመሰክር ጌታ ነው ብሎ መቀበል ብቻ አይደለም፣ የሚመሰክር እየተነቀፈ የሚመሰክር እንደ ምናምንቴ እየተቆጠረ የሚመሰክር። አንድ እውነት ልንገራችሁ፣ በጣም ስፍራ ያጣ እውነት፣ ቸርች ውስጥ መድረኮች ላይ የጠፋ እውነት፣ ኢየሱስ አዳኝ ነው፣ ኢየሱስ ቤዛችን ነው የሚለው እውነት ነው። ኢየሱስ ክርስቶስ ያድናል፣ ጌታ ነው የሚለው እውነት ነው። እውነቴን ነው የምላችሁ፣ እየጠፋ ነው። ይሄን እውነት ግን ዛሬ ይዛችሁ ተነሱ። ለእግዚአብሔር ክብር የሚውል ህይወት ማን ይኖራል? የሚመሰክር ተባርኮ ቁጭ። አንተ እንዳንተ የተባረከ የለም ወዳጅ፣ እንዳንተ የተባረከ ይታል። በምድር ቁጭ ብለህ በሰማይ ቤት ያለ፣ ከዚያ ይህን እውነት ይዘህ ቁጭ ትላለህ። በተገኘ አጋጣሚ ሁሉ ያድናል እንላለን። ጌታ ነው እንላለን። ያየነው የቀመስነው አድኖን አላየንም? የሲኦልን ቁልፍ ወሰደው። ሞትን እኮ ተራ አደረገ። ሃሌሉያ። ይሄ ጌታ ያንተ ጌታ ነው። ተናገረው፣ አታፍርም። አብ የሚከብረው በዚያ ነው። ተናገር።
አብ የሚከብረው የጌታን ታላቅነት በመመስከር ነው። አብ የሚከብረው የልጁን የኢየሱስ ክርስቶስ አዳኝነት በመናገር ነው። ባለን ነገር ሁሉ የኢየሱስ ክርስቶስን አዳኝነት ያለንን ኃይል አሟጠን መናገር እንችላለን። መስክር። ያልተናገርኩ ማን ይናገር? ድኛለሁ ድኛለሁ ድኛለሁ። እውነት ደግሞ ኢየሱስ ይባላል። መቅደም ያለበት ይሄ ነው። መቅደም ብቻ አይደለም፣ ቅድም እንዳልኳችሁ መሞትም መኖርም ያለብን ለዚህ ነው። ሲመሰክሩ የተመቱ አሉ። ሲመሰክሩ እስር ቤት የገቡ አባቶቻችን አምላክ ግን ዛሬም ሕያው። እስር ቤት ገብተው እኮ እስር ቤቱ ተናወጠ። አንተ ኢየሱስ እኮ የተሰበከው አልቻለውም። ኢየሱስ የሚለውን ስም እስር ቤቱ አልቻለው። ተፈጥሮ ይታዘዝላል። ኢየሱስን ስበክ፣ ግዑዝ ይሰማል። ሐዋርያት ሥራ ምዕራፍ 16ን ታስታውሳላችሁ። ተመተው ተደብድበው ሞተዋል ተብሎ እስር ቤት ሲገቡ ሃሌሉያ! እንኳን ያንተ ሆንኩ ኢየሱስ፣ እንኳን አባቴ ሆንክ ኢየሱስ፣ እንኳን ልጅ ሆንኩ ኢየሱስ፣ እንኳን መረጥከኝ ኢየሱስ፣ እንኳን ያስከኝ ኢየሱስ። ወይኒው ተናወጠ። ምንም አላሉ። እነዚህ ያሰሩን ሰዎች ይመቱ ብለው አልጸለዩ፣ ይሙቱ ብለው አልጸለዩ። እነዚህ ያሰሩን ሰዎች ልክ አይደሉም ብለው አልተከራከሩ። ምን እያደረጉ ነበር? ጌታ ነው እያሉ ይዘምሩ ነበር፣ በዜማ ያከብሩት ነበር። አንተ ምን አይነት መንፈስ! ግዑዝ ታዘዘላቸው። ታዲያ እጃቸው ሰንሰለት ወደቀ። ማዳን ትጀምራለህ፣ ሌሎች በአንተ ይድናሉ። እስር ቤት ውስጥ ያሉ ሰዎች ሁሉ ከእነርሱ የተነሳ ሰንሰለታቸው ወደቀ፣ ሁሉ ተፈታ። ብዙ ታክቲክ ሳንፈጥር ኢየሱስ ያድናል ስንል መመስከር ስንጀምር የምር መመስከር ብያችኋለሁ። ከዚህ ቅዝቃዜና በረዶ ከሆነ ህይወት ውስጥ ወጥተን የምር የምንኖርበት ዘመን አሁን። መመስከር ስንጀምር ይታዘዝልናል። ከኖሩ አይቀር እንደነሱ ፈውስ እዛ ጋር አለ፣ መፈታት እዛ ጋር አለ። ለማይሄድ ህዝብ ታላቅ ብርሃን አየ። ኢየሱስ መጣ። ይሄን ብርሃን አንተ ነው የምትገልጠው። ግለጥ። ሃሌሉያ! ያታገላቸውን መታለው ዛሬ። ይሄ ብርሃን እንዳይገለጥ ከእንቅቡ ስር የሚያስቀምጥ ኢየሱስ ክርስቶስ በእግዚአብሔር ሐሳብ ላይ ከፍ የሚለውን የሰውን ሐሳብ ሁሉ እናዋርዳለን። የተዋረደ ነው ለዘላለም፣ የተዋረደ ነው ለዘላለም። ከፍ እያልክ ትቀጥላለህ። ቃሉን ከያዝክ፣ ስሙን ከያዝክ፣ በቃ አዋረድኩ ዛሬ ወዶ ነው ይለቃል። እውነት መጥቷል። ክብር ይዞ መጥቷል እውነት። ያኔም ብዙ ውሸት በነበረበት ብዙ ክርስትና እንኳን በትክክል ባልነበረበት ዘመን ብቻውን መጥቶ ኢየሱስ አሸንፏል። እውነት ገዝታለች፣ ወደፊትም እውነት ትገዛለች። ስለዚህ መስክር፣ አታፍርም። ለጊዜው በትክክል እውነት አንድ እውነት ልንገራችሁ፣ ለጊዜው እውነት ያስለቅሳል፣ ለጊዜው ስፍራ ያሳጣል። ስፍራ ያሳጣል። የምትናገረው ነገር እያለ የሚሰማህን ህዝብ ታጣለህ። ጥም ብሎ እውነት ሞልቶብ ጸጋ ሞልቶብ እያለ የሚሰማ ህዝብ ታጣለህ። እውነት ነው። ተገፋ እኮ የሚሰማውን አጣ። የአይሁድ ንጉስ የአይሁድ ንጉስ አናውቀውም እንዴ? የአይሁድ ንጉስ ይላል እንዴ ራሱ። እውነትን ይዘው ከሆነ ሰፈር ላይ የሚወጡ ሰዎች፣ እውነትን ይዘው ከሆነ መንደር ከሆነ ግራቪቲ የሚወጡ ሰዎች አሉ። እርግጠኛ ነኝ አሉ፣ ኃያላን አሉ። ይሄን ድባብ የሚቀይሩ ይሄን አትሞስፈር የሚቀይሩ። ሃሌሉያ! በሶስተኛ ደረጃ በመታዘዝ ያሸነፈ ራዳዳዳዳ ሹላሃዳጋሃዱባ በመታዘዝ ምን ያለ ያሸነፈ። በመታዘዝ ያሸነፈ ለእግዚአብሔር ክብር የሚውል ህይወት ይኖራል። ቁጥር 8 እንደዚህ ይላል፣ ሰው ሆኖ ተገልጦ ራሱን ዝቅ አደረገ። ምን አደረገ? ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ዕብራውያን ምዕራፍ 5 ቁጥር 8 ላይ እንደዚህ የሚል ቃል አለ። በአዲሱ ትርጉም ነው የማነባው። 8 ላይ እንደዚህ ይላል፣ የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ምን አድርጎ? ታዞ አሸነፈ። በመታዘዝ አሸነፈ። ኢየሱስ ክብሩን አጥቶ ዝቅ ብሎ ተዋርዶ አሸነፈ። ኢየሱስ በጣም መራራ መልእክት ይሄ ነው። በጣም መራራ መልእክት ይሄ ነው። መታዘዝ መጀመሪያ
ኢየሱስን በህይወቱ ጌታ ያደረገ ከዚያ ወደ ጎን የሚመሰክር የሚታይ ህይወት ያለው አሁን ደግሞ ወደ ታች ፍሬ ያዘ ዛፍ ምን ይሆናል? በጣም ያፈራ ዛፍ ዝቅ የሚከብር አለ። አንድ የሚከብር አካል አለ። በእኔ ሊከብር የወደደ አካል አለ። ታዘዛለሁ። ሃሌሉያ። በእኔ ሊከብር የወደደ አካል አለ። እታዘዛለሁ። ከላይ ከተበላሸ ወደ ጎንም ወደ ታችም ማደግ አይቻልም። ክርስቲያናዊ እድገት ይሄ ነው። መጀመሪያ ከላይ የመጣውን መቀበል፣ ከዛ ወደ ጎን ማደግ፣ መመስከር፣ ማሳየት፣ ወደ ታች ደግሞ ወደ ታች በመታዘዝ የምንታዘዘው ብዙ ነገር ስለማናቅ ወይንም የመረዳታችን ሌቭል ስለሚያንስ አይደለም የምንታዘዘው። የመረዳት የእውቀታችን ሌቭል ስለሚያንስ አይደለም የምንታዘዘው ስለገባን ኢየሱስ የህይወታችን ዋና ስለሆነ ዛሬ እግዚአብሔር እኔ ጸልያለሁ። በቃ የሚኖሩለትን ዓላማ ይወቁ። የሚኖሩለትን ዓላማ ይወቁ። ህይወታቸው በኢየሱስ ክርስቶስ ስም ላንተ ሐሳብ የተለየ ይሁንላችሁ። መጽሐፍ ቅዱስ ያዘዘን ይሄን። ስለዚህ በመታዘዝ ደግሞ ማሸነፍ ይቻላል። ኢየሱስ ክርስቶስ መስቀል ላይ ራሱን አንጠልጥሎ ለኔ መታዘዝን አስተማሪ። ለአብ ታዞ ባይፈጽም ኖሮ ተልእኮውን እሱ ባይፈጽም ኖሮ ከየት እንማራለን መታዘዝ? ስለዚህ ወዳጆቼ ሆይ በመታዘዝ ያሸነፈ ሃሌሉያ ለእግዚአብሔር ክብር የሚውል ህይወት ይኖራል። እናንተ ሞት ተሸነፈ። አርብ ነው የሰቀሉት። ቅዳሜ መቃብር ውስጥ ውሎ እሑድ ማለዳ ኢየሱስን እዛ አታገኙት። አሸነፈ። አንድ እውነት ልንገራችሁ፣ ታዘዙ። ግዴላችሁ ታዘዙ፣ አስጨርሱት። እግዚአብሔር የሚያም ቢያምም እናስጨርሰው። እግዚአብሔር ሊከብርበት ነው። አብ ሊከብር ነው። አይበቃም ወይ ያላችሁ የኔ መከራ አይበቃም ወይ? አሁንም በመከራ አምናም በመከራ ዘንድሮም በመከራ እግዚአብሔር አይመጣም እንዴ ለኔ? በጣም በብዙ ጥያቄ ውስጥ የምታሳልፉ መታዘዝ የያዛቸው ስለሆኑ እነዚህ ጥያቄዎች በመታዘዝ ውስጥ ሆናችሁ በእግዚአብሔር ፈቃድ ውስጥ ሆናችሁ ልባችሁ ለደከመባችሁ ደስ ይበላችሁ። አብ ሊከብርበት ይሄ ነው። ፊልጵስዩስ ላይ የምንማረው ይሄ ነው። ኢየሱስ ጌታ ነው ብለን በመቀበላችን የሚከብር አብ አለ። ኢየሱስ ያድናል ብለን ስንመሰክር የሚከብረው አብ ነው። ስንታዘዝ ፈቃዱን ስናስፈጽም የጌታን መልክ ይዘን ስንጓዝ የሚከብረው አብ ነው። በመታዘዝ ስናሸንፍ፣ ኃጢአትን በመታዘዝ ስናሸንፍ፣ የስጋን ፈቃድ በመታዘዝ ስናሸንፍ፣ የተቀበልኩትን አውቃለሁ፣ የሚያኖረኝን አውቃለሁ፣ ህይወት የሆነኝን አውቃለሁ ብለን እሱን ስንሰማው ሃሌሉያ አብ ይከብራል። እግዚአብሔር ሆይ ጸልያለሁ፣ አብ የሚከብርበት ህይወት ስጠን። አብ ክብር የሚውል ህይወት ስጠን። ለአንተ ክብር ብቻ የሚውል ህይወት ስጠን። በኢየሱስ ክርስቶስ ስም የማያመቻምች ህይወት ስጠን። እውነትን የሚኖር ለእውነትም የሚሞት ህይወት ስጠን። በኢየሱስ ስም እኔ ጸልያለሁኝ። ዛሬ የተናገርከን ቃል